እግዚአብሔር ይመስገን አሁን ስላለንበት ሁኔታ ግቢውም እንደዚህ ሆኖ ስናይ በጣም ያምራል። መጀመሪያውን ግን ማስታወስ ግድ ይላል። በዶክመንት የተቀመጠ ብዙ ነገር ስላለ እሱን ማየት ደስ ይላል እና በረሃ የነበረ ሁሉም ያለ እዚህ ግቢ ውስጥ ለመንቀሳቀስ ፀሐዩን እንኳን መቋቋም የማይቻልበት ሁኔታ ነበረ። መሬቱ ጥቁር ነው እና በጋ ላይ ሰነጣጠቃል እና በጣም እንትን ይከብድ ነበረ እና እሱ ተቀይሮ ኤደን ገነት መምሰል ነው የፈለገው እና ድሮ የነበረበት ሁኔታ እነዚህ እንትኖች ሲገዙ ያልነበረ ጥቂት እዛ አካባቢ ያሉ ህንፃዎች ላይ ኮለን እንደዚህ ለመጋዘን የቆሙ ኮለኖች ነበሩ። እነሱ ፈርሰው ነው እናንተ የዘረቡት። ይሄ ያልነበረ ነው የተሰራ። ቤተክርስቲያኑም እንደዚህ ነው የተሰራ። እኔ ተቀይሮ እንደዚህ ግሪን ሆኖ አሁን ስናይ ለማመን ያስቸግራል እና የእግዚአብሔርን ታማኝነት እግዚአብሔርን ታላቅነት የሚያሳይ ነው እና እግዚአብሔርን ስለዚህ አመሰግናለሁ። በጣም ደስተኛ ነኝ። ተለውጦ እንደዚህ ሆኖ እዚህ ቤተክርስቲያን ውስጥ ለ7 ዓመት ቮለንተርስ ሆኜ ለቦርድ ሰብሳቢ ሆኜ አገልግያለሁ። ከ7 ዓመት በኋላ ነው አቅማቸው ሲደረጅ በክብር ያሸኙንና ቤተክርስቲያኔን እያገለገልኩ ድጋሜ እዚህም እንደዚህ ያገለግል ነበረ። ዛሬ እንዲህ ሆኖ ሰፍቶ አገልጋይ ማሰልጠኛ ሆኖ ህፃናት ማቆያ ሆኖ ይሄንን ሁሉ ይሄን ጫካ ራሱ ሳይ ለኔ ተአምር ነውና እግዚአብሔርን ስለዚህ አመሰግናለሁ። ወገኖች ተባረኩ። የምታረጉት ነገር ሁሉ ስለ ወንድም ስለ ፓስተር ኤፍሬም የሚገርም ሰው ነው። አንድ የምትጠቅሰው ነገር አለ ባለቤቴ ምን አለበት ኢትዮጵያ ውስጥ 4 ሰው እንደ ፓስተር ኤፍሬም ቢገኝ ትላለች ሁሌ እና እግዚአብሔርን የሚወድ ታማኝ ትጉ ተጎድቶ ተጎሳቁሎ ሳይመቸው እግዚአብሔርን ለማገልገል የቆረጠ በቤተሰቡና በኑሮ ላይ የወሰነ የእግዚአብሔር ባሪያ ነው። እኔ ስለሱ መናገር ያቅተኛል። ተቸገረኝ የማይል መከራን መጋፈጥ የሚችል እየተራበ ልጆቹን ያስቸገረ መኖር የሚችል ለወንጌል ራስን የሰጠ ሰው ነው እና እኔ ስለሱ አሁን መናገር የማልፈልጋቸው ብዙ ነገሮች አሉ የሚከብደኝ እና በዛ ውስጥ ማለፍ እግዚአብሔር ሲረዳ ነው። እግዚአብሔር እንዴት ጸጋ እንዳበዛለት እንዴት እንደጠራው በትክክል እግዚአብሔርን ድምፅ ሰምቶ የመጣ ሰው እንደሆነ በጣም እረዳለሁ እና እግዚአብሔር ይባርከው። ምንም የምለው ነገር የለም። ስለሱ ዋጋ ከፍሏል፣ እዚህ ደርሷል። እዚህ ባቢል የሚማሩ ሰዎች አይከፍሉም፣ ህፃናቱ